ሰላም ጤና ይስጥልን ውድ ቤተሰቦቼ ዛሬም እንደተለመደው አንድ እጅግ በጣም ወሳኝ ሙዚቃን ይዤላችሁ ወደ እናንተ ቀርቤያለሁ። መቼም ጥል ላይ ውለን ካደርን ሰነባብተናል። በክፋተኞች ምክንያት ምድር ትጠፋለች የተባለውንም እኛም ተያይዘነዋል። የዘፋኙም ጥያቄ ያለው ታዲያ እዚህ ጋር ነው። ምንድነው ነገሩ ጥሩ ያልበቀለብሽ? ምንድነው ነገሩ ዘር ያልበቀለብሽ? ሲልም እጅግ በጣም ቆንጣሽ ጥያቄውንም ያቀርባል። መሬቶቻችንን ሳናርስ ወንዞቻችንን ሳንገራ ከጎረቤቶቻችን ጋር በአግባቡ ሳንፋቀር ዘመን እያመለጠን ነው። ሰፈራዊ መናናቅና መተናነስ ሙያ ብለን ከያዝነው ሰነባብተናል። እነሆ 60 ዓመታትን ሊሻገር ነው። እስኪ ሁላችንን ያብከንክን ይቆጨን፣ ከራብ ስደት ሌላ ምን ታሪክ አቆየን የሚለው የዘፋኙ ወሳኝ ጥያቄ ነው። ፍጻሜያችን አሳዛኝ እንዳይሆን ለመጪው ድላችን ቀኝ መንገዳችንን አገሬ ሰው አጣሽ ወይ የሚለው መራር እውነት በመጋፈጥ ዛሬም አሰላለፋችንን እናስተካክል ይገባል። ሕዝብን ወደ ተቃና መንገድ ማራመድ ደግሞ ከብዙዎቻችን ይጠበቃል። አጥፊ ልጆችሽ ነን ይቅር በይ ሰብስቢን ሲልም ዘፋኙ ይማጸናል። ጋራ ከመሞታችን በፊት ለራሳችን መድረስ አለብን። የትም ተበታትነን የትም ወጥቀን እንዳንቀር ዛሬም ማስተዋል በአግባቡ ይገባል። ገና አገር ማለት ትርጉሙ አልገባንም፣ የባንዲራ ክብሩ ውሎ አልተረዳንም የሚለንም ለዚሁ ይመስላል። ከቤት እስከ አደባባይ ከተርታው ሕዝብ እስከ ሊቁ ድረስ የክፉ ልምድ እስረኞች በመሆናችን ሰብአዊነት ነጥፏል። ኢሰብአዊነት ደግሞ ነክሶ እንዲታይ ምክንያቶች ሆነናል። እኛም የጥፋቱ ተባባሪዎች ነን። ታዲያ 35 ዓመታትን ተሻግሮ ዛሬም ድረስ ሕያዊነቱን ያላጣው ይህ ታላቅ ሙዚቃ ለእናንተ ለምን አልጋብዝም? እስኪ ልብ ብላችሁ አዳምጡትና የተሰማችሁን ኮመንት ሴክሽኑ ላይ ተውልኝ። አንደኛው ሲክብሽ አንዱ ያፈርስሻል፣ አንዱ ሲያሳድግሽ አንዱ ይዘርፍሻል፣ አንዱ ሲሞትልሽ ደግሞ አንዱ ሾመብሻል። ምንድነው ነገሩ ጥሩ ያልበቀለብሽ? ምንድነው ነገሩ ዘር ያልበቀለብሽ? አንቺ ደሃ ሀገሬ ኢትዮጵያ ዛሬ ማን ያስብሽ? አንቺ ደሃ ሀገሬ እናቴን እዚህ ማን ያስታውስሽ? እስቲ ከራሴ ልጀምር ወቀሳ፣ ምን ሰራው ለአገሬ ልጠየቅ ልነሳ። እስቲ ሁላችን ያብከንክን ይቆጨን፣ ከራብ ስደት ሌላ ምን ታሪክ አቆየን? ገና ሀገር ማለት ትርጉሙ አልገባንም፣ የባንዲራ ኩራት ውሎ አልተረዳንም። እንደ ታሪካችንን እንደ ጥንት ቀደምት ነጣር ወገኖቼ በርቶ ወንዝ ያለሽ አልለማሽም፣ ልጅ ያለሽ አልተጦርሽም፣ ውለታሽስ ይሄው ነው ወይ ሀገሬ ሰው አልዳሾይ? ሀገሬ ሀሳብ ያጣሾይ? ሀገሬ ልጅ አጣሾይ? ሀገሬ ሰው አጣሾይ? ሀገሬ ሀሳብ ያጣሾይ? ሀገሬ ልጅ አጣሾይ?